الرحيم الحمد لله رب العالمين وصلى الله وسلم على عبده ورسوله الآمين وعلى آله وصحبه أجمعين أما بعد ودنا يتكبراتشه يا لمعة الاعتقاد انتمهر التكتاتيوش بمولو السلام عليكم ورحمة الله وبركاته لمعة الاعتقاد يا عقيدان سبراكي متبالوان مصحافية تمامرن ذلك في ሁለት ላይ ደርሰናል احبابي መግቢያ ላይ እንደነገርኳችሁ በዚች ትምህርት ወይም በዚች አጭር ኪታብ አጥር መጠን ባለ መልኩ የሰለፎችን አቂዳ እንማማራለን ከዛ ውጭ ያለው እንግዲህ ገደል የሚገባ መሆኑንም እግረ መንገዳችን እየተማማረን እንሄዳለን ባለፈው ትምህርት ላይ ዋጂብ የሚሆኑ የአላህ Subhanahu Wa Ta'ala ባህሪያቶችን ስለመቀበልና በነብዩ ሰለላሁ ዐለይሂ ወሰለም ሐዲስ የመጡ ማስረጃዎችን እንደወረዱ ልናምንባቸው እንደሚገባ ተማምረን ከቁርአን ليس كمثله شيء وهو السميع البصير የሚለውን አይተናል አላህን የሚመስል ማንም ምንም የለ ካለን በኋላ ቀጥሎ ደግሞ እሱ አላህ ሰሚና ተመልካችም ነው ብለን ስለዚህ የተወሰነ ተማምረን ነበር የጨረስነው ትምህርታችንን እናም አላህ Subhanahu Wa Ta'ala ማንንም ሰው አይቶት ስለማያውቅ የተነገረንን ብቻ እንደተነገረን ተቀበለን ማለፍ ግዴታ እንደሚሆንብን ተምረናል ዛሬ ደግሞ እንዲህ የሚልን እንጨምራለን ለሁል አስማኡል ሁስና ለአላህ ጥሩ ስሞች አሉት አስማ ማለት ስሞች ማለት ነው አልሁስና ማለት እነዚያ ቆንጆ የሆኑ ማለት ነው አንድ ስም ቆንጆ የሚባለው ትርጉም የሚሰጥ ሲሆን ነው ትርጉም አልባ ከሆነ ቆንጆ አይባልም ለምሳሌ አንድ ሰው ታማኝ ተብሎ ተጠርቶ ስሙ እሱ ግን አጭበርባሪ ከሆነ ስሙና ስያሜው የተለያዩ ናቸው ማለት ነው ሌላኛው ደግሞ ሙሐመድ ወይም አብደላህ ተብሎ ሶላት የማይሰግድ ጅልጅላጅል ሆኖ ስታገኘው ደግሞ ያለ ስሙ ቦታው የተገኘ ስም ትለዋለህ ገብቶሃል ስሙና ስያሜው ሲስተካከል ግን ቆንጆ ስም ምርጥ ስም ይባላል طيب የአላህ ስሞች ምርጥና ምርጥ ናቸው ሁሉም ለምንድነው እንደዚህ የተባሉት ከተባለ ትርጉም ስላላቸው ትርጉማቸውም ትክክለኛ ስለሆነ ጃሚድ ወይም ደረቅ ትርጉም አልባ ስላልሆኑ አሉና ወሲፋቱል ዑላ ታላላቅ የሆኑ ባህሪያዎችና መገለጫዎች አሉት አላህ ባህሪያቶች መገለጫዎች አሉት እነሱ ምንድናቸው አልዑላ ከፍ ያሉ የሆኑ يعني አላህ Subhanahu Wa Ta'ala ከስሞቹ የበለጡና የበዙ መገለጫዎች አሉ በቁርአንና በሐዲስ የተነገሩ ዜን ቁርአን ውስጥ የተነገሩ ወይም ሐዲስ ውስጥ የተነገሩ ስሞች ሁሉ እያንዳንዳቸው ትርጉም አላቸው ከተባለ ባህሪ ናቸው ማለት ነው ለአላህ Subhanahu Wa Ta'ala እንዲሁም ደግሞ ስሞቹ ያልተባሉና ትርጉም ወይም መገለጫ የሆኑ በቁርአንና በሐዲስ የተነገሩም አሉ ስለዚህ ባህሪያቶቹ በዛ ያሉ ናቸው ማለት ነው ከዚያም ቀጥለው ሼኽየው ምናሉ الرحمن على العرش استوى رحمن ከአርሽ በላይ ከፍ አለ رحمن ማለት እጅግ ርህሩህ አዛኝ ማለት ነው ይሄ የአላህ ሲፈት ነው አንደኛ ረህማን የሚለው የአላህ ስም ነው ሁለተኛ ደግሞ ረህመት የሚባል ነገር የአላህ መገለጫና የአላህ ሲፈት ነው ረህመት ማለት እዝነት ብለን እንተረጉመዋለን ለሰው ከሆነ እዝነት እናቀዋለን የሰው እዝነት ምን አይነት እንደሆነ ቀልብ መንሰፍሰፍ ነው የአላህ እዝነት ከሆነ ግን አናቀው ከማ የሊቁ ቢሂ ብለን ብቻ ማለፍ ነው አላህ እዝነት አለው ተባለን እንደሚያምርበት ብለን ማለፍ ነው የሚያምርበት ምንድነው አናቀ አልተነገረንም طيب እነዛ ሰዎች ግን ረህማን የሚለውን አያምኑበትም እዚህ ጋር አንድ ነገር ልንገራችሁ የሚያስደነግጥ የመካ ሙሽሪኮች ረህማን ሲባላቸው ይደነግጡ ነበር وإذا قيل لهم اسجدوا للرحمن قالوا وما الرحمن ለረህማን ስገዱ ሲባላቸው ደሞ ማን ነው ረህማን አናቀልህም ይሉ ነበር የገባህ ነው
ቃሉን ሙሉ ለራሱ አናቅም ይላሉ። ሙስሊም ነን ያሉ ሰዎች ደግሞ ሙዕተዚላዎች ወይም ጀህሚያዎች ወይም አሻዒራዎች ደግሞ ጀህሚያዎች እንደዛው እንደው ድሮቹ ካፊር 100% አናቀም አሉ አንቀበልም አሉ። ሙዕተዚላዎች ደግሞ ትርጉም የሌለው ነው ማይታወቅ ወይም የለውም አሉ። እነዚህኞቹ ደግሞ አሻዒራ የሚባሉት መጡና ምን አሉ? አይ ትርጉም አለው ግን ተቀይሮ ይተርጎማሉ እንጂ ረህማን የሚባለውማ እንደው አላ ሐቂቃው ከፈሰር ነው ወደ ኩፍር ይወስደናል አሉ። ቁርአን ውስጥ በቢስሚላህ الرحمن الرحيم ደረጃ ለራሱ 114 ቦታ ተወስቷል። ከዛ ውጪ ደግሞ በተለያዩ ቦታዎች غفور رحيم الرحمن علم القرآن ወዘተ የሚሉ ደግሞ በጣም ብዙ ቁጥር ስፍር የሌላቸው ተነግረዋል ተወስተዋል። ያን ሁሉ ሲናገሩ ነቢ መሐመድ ለምንድነው ጥቆማ ያልሰጡ እናንተ እንደምትሉ ከሆነ ይሄ ነገር እኮ ቀልብ መንሰፍሰፍ ነውና ስለዚህ ሰዋብ ማለት ነው የተሻበት ብለው ለምን ግልጽ አላደረጉም? አላህ እንደኔ አይነት ደካማ ጃሂል ሰው መምጣቱን አያውቅም እንዴ? ይሄ ነገር ማስተማር ማስፈለጉን አያውቅም ነበር እንዴ? ወይ ደግሞ ነብያችን አለይሂ ሰላቱ ወሰለም ተነግሯቸው እንዲህ ያሉ ደካማ ይመጣሉ ገደል የሚገቡ ዛሂሩን ተቀብለው ግን እንዳታስተምራቸው ተብሎ ዝም ተብሏቸው ነው እንዴ? አረ ወላሂ በፍጹም አይደለም። እንግዲያሳ አንዲትም ነገር ያስቀሩት የለም ነብዩ መሐመድ አለይሂ ሰላቱ ወሰለም ለኡመታቸው የሚጠቅም ልንገርህ በሐዋ ላይ የሚበረው ወፍ ለራሱ ክንፉን እንዴት እንደሚያገላብጥ ለምን እንደሚያገላብጥ ሁሉ ሳይቀር ዒልም የተባለን በሙሉ ለሰው ልጅ ይጠቅማል ያሉትን አስተምረዋል። የአኺራ ጉዳይ 5 ሳንቲም ነገር የቀረ የለም። ገብቶሃል? طيب ታዲያ የአቂዳን ጉዳይ ይዘነጉታል ብለህ ታስባለህ? ሽንት ቤት ገብተህ እንዴት መቀመጥ እንዳለብህ፣ ውዱ እንዴት ማድረግ እንዳለብህ፣ ሲዋክ እንዴት ማድረግ እንዳለብህ፣ ልብስህን እንዴት መልበስ እንዳለብህ ያስተማረው ነብይ ይሄን የአቂዳ ጉዳይ ሲያስተምሩ ዝም ይላሉ? ድፍንፍና አድርገው ወላሂ ውሸት ነው ያረጉም እንደዚህ። እንግዲያው ሰው አስተምረዋል። الرحمن رحمن የሚባለው አላህ على العرش عرش ላይ استوى አደረገ። يعني استوى ማለት على وارتفع ብሎ ፈስረውታል ሰለፎቻችን። ከአርሽ በላይ ነው። አርሽ ደግሞ የዓለም መጨረሻ ነው። ያ ማለት ደግሞ አላህ ከዓለም ውጭ ከዓለም በላይ ነው። እዚህ ጋር አህባቢ አንድ ማወራላችሁ ነገር አለኝማ። በኢማሙ አህመድ ዘመን ረሂመሁላህ እንዲህ ያለ ክርክር ተንስቶ ነበር በሰፊው ቁርአን የአላህ ንግግር አይደለም አላህ ተበት የዳ ቁል ሁወላሁ ብሎ አልተናገረም የሚሉ ሙጅሪሞች መጡ። እንግዲህ አሳህ ቁርአን ለምንድነው ከላሙላህ منه بدأ وإليه يعود እያሉ አይደል ወይ ነብዩ ቢሏቸው አይ ሌላ ንግግር አለ ይሄ የዛ መግለጫ ነው ዒባራ ነው አሉ። ከላም ነፍስ የሚባል አለ የዛ ማብራሪያ እንጂ ይሄ ቁርአን የምትቀሩት ቁርአን አይደለም አሉ። የአላህ ንግግር አይደለም የአላህ ንግግሩ ማብራሪያ ነው አሉ እንጂ አላህ ተበት የዳ ቁል ሁወላሁ ዛጃ ብሎ አልተናገረም ብለው ግጥም ሲያደርጉ ኢማሙ አህመድማ ይሄን ያለማ ካፊር ነው አይሆንም አሏቸው። ከዛ ሰውንም እስር ቤት ወስደው ሲደበደቡ ብዙ አደረጓቸው። አልሙህም ስለዚህ ርዕስ ተነስቶም ተከራክረው ነበረ። الرحمن على العرش استوى የሚለው ኢስተውላ ብለን እንቀይራሉ ሰዎቹ። በነገራችን ላይ ከግሪክ የገባ ፍልስፍና ነው። እነ ማእሙን የሚባሉ ሱልጣኒቶች በነበሩበት ዘመን እንዲያው በጣም ፈረንጆችን ማድነቂያው ድሮ ነው የተጀመረው። በጣም በፈረንጆች ተማረኩና ይሄንን ዕውቀት በሰፊው እንዲሰራጭ ያደረጉት ወደ አረበኛ ተርጉመው ከዛም ሰው ጥርጣሬ ውስጥና ፍልስፍና ውስጥ ገባ። ባጭሩ የፍልስፍና ትምህርት ወደ እስልምና ሲገባ እንዲህ ያለ ጥያቄ ተነሳ። طيب ከዛ ምን አሏቸው? الرحمن على العرش استوى የሚለውን ርዕስ አነሱና እንከራከር አሏቸው። ኢማሙ አህመድ ምን አሉ? አጥብቃቸው ያዙችን። ኢማሙ አህመድ ምን አሏቸው? ጥያቄ ያለኝ አሉ። አላህ ዓለምን ከመፍጠሩ በስተፊት ዓለም ይሄ ዩኒቨርሱ በሙሉ
ምናየውም ማናየውም እኛ ማናቀውም ሰማይ ምድሩ ውስጥ ያለ በሙሉ ማለት ነው አርሽ ኩርሲ ሁሉም የሚባለው በሙሉ እሱን ከመፍጠሩ በስተፊት አላህ አለ አይደል አዎ ይሄን የሚከራከር የለም طيب ዓለምን ሲፈጥር አላህ ዓለም እንደምናየው ዛት ያለው ነገር ነው አይደል ዓለምን ሲፈጥር ዛቱ ውስጥ ነው የፈጠረው ዓለምን ወይስ ከዛቱ ውጭ የሚል ጥያቄ አለኝ አሉ ዛቱ ውስጥ ነው ካላችሁኝ አላህ ዛቱ ውስጥ የሆነ ነገር ጨምሯል ተጨማሪ ገብቶበታል ስለዚህ ሐደስ ሆነ ወይ ሙህደስ ሆነ አው ሙህዲስ ሆነ ስለዚህ ኩፍር ውስጥ ገባችሁ ከዛቱ ውጭ ነው ዓለምን የፈጠራት ካላችሁ ደግሞ እኔም የምለው ይሄንን ነው አላችሁ እኔም ዓለምን ከዛቱ ውጭ ነው የፈጠራት ያ ማለት አላህ ከዓለም ውጭ ነው የዓለም ከፈሩ ደግሞ መጨረሻኛው ማለት ነው ወይም እንደ ቁባ ሆኖ ከላይ ያለው ከፈር ምንድነው አርሽ የሚባል ዓለም ነው ስፋቱ ይሄን ያክል ተብሎ የማይታወቅ አላህ እንጂ ሌላ ማንንም የማያውቀው የሆነ እጅግ ሰፊ ዓለም አለ አላህ ይሄንን ዓለም ፈጥሮታል ከሱ በላይ ነው አላህ ነው የተባለው ይሄ ሲባል ግን አንዳንድ ቂላቂሎች ምን ይመስላቸዋል አላህ ቁጭ ብሏል ማለት ይመስላቸዋል ላ አላህ ቆሟል ወደዛ ዙሯል ወደ እንዲ ነው ማለት ይመስላቸዋል ላ ይሄንን ማኛ ቋናቅ ኢማሙ ማሊክ የማሊኪያው መዝሐብ ባለቤት ተጠይቀው እኮ ስለዚህ ጉዳይ እንዲሁም እናታቸው ሙሰለማም ተጠይቃ ነበር እንደውም ሸኻቸው ረቢዕም ተጠይቀው ነበር ይባላል እነዚህ ሁሉ የሰጡት ፈትዋ ምንድነው الاستواء معلوم والكيف مجهول ነው الاستواء معلوم والكيف غير معقول ያሏሉ استواء የሚባለው ይታወቃል ከላይ መሆን ነው እንዴት የሚለው ነገር ግን አይታወቅም ይሄንን የሚጠይቅ የለም ሙብተዲዕ ሰው ቢሆን እንጂ እንደውም ያንን ሰው ያስወጥተውታል ይባላል ኢማሙ ማሊክ እንዲህ ብሎ ጠየቀውን ሰው طيب الرحمن على العرش استوى كعالم بلاي كعرش عالم መጨረሻ ማነው አርሽ ነው ብለናል አላህ ከአርሽ በላይ ነው እንደማለት ነው ይሄንን በተመለከተ ሌላ ሰፊ ርዕስ ቢኖረኝ ደስ ይለኛል ኢንሻአላህ ለዛሬ ግን ባጭሩ ለሁ ما في السماوات ለሱ ብቻ ነው ለአላህ በሰማይ ያለ ሁሉ وما في الارض በምድርም ያለ በሰማይ ያለ እነ ዝናብ እነ ፀሐይ እነ ከዋክብቶች ጨረቃ መላእክቶች ወዘተረፈ ከአላህ ውጭ ሌላ ማንንም አይቆጣጠራቸውም ዝናብ ሊያወርድ የሚችል የለም በሚያሳዝን ሁናቴ አገራችን ላይ ከአላህ ውጭ ዝናብ የሚያወርዳለ ሸሆቹ ይሰጣሉ ብሎ የሚያምን ሰው አለ ልጅም ይሰጣሉ ብሎ የሚያምን አለ ሙስሊም ነኝ እያለኮ ነው ቁርአኑ ደግሞ እንደነገረን ሰማይ ምድርን የፈጠረው ዝናብ የሚያወርድላቸው ማን ነው ብትላቸው ሙሽሪኮችን አላህ ነው ይላሉ ብሎ ይናገራል እንዲህ ያለውን በማወዳደር ነው እንግዲህ ሼህ መሐመድ አብዱል ወሃብ ከዛሬ ሙሽሪኮች የዱሮች ይሻላል የሽርካቸው ቀለል ያለ ነው ያሉት المهم له ما في السماوات وما في الارض وما بينهما በሰማይ በምድር በመካከሉም ያለ በሙሉ ለማን ነው له ያለው የተቀደመው ይላሉ ቃልቾቹ ሐስር ለማድረግ ነው ለሱ ብቻና ብቻ ማለት ነው ስለዚህ ማንኛውም ሰው ስልጣን የለውም ልትለምነው አይገባም ማለት ነው وما تحت الثرى ከአፈር በታች ያለው በሙሉ ቡቃያዎቹ ችግኞቹ እጽዋቶቹ ፍሬዎቹ ሙታኖቹ ዳይመንዶቹ ምኖቹ በቃ ማዕድኑ በሙሉ ሁሉም ነገር የሱ ነው وإن تجهر بالقول بنغغر ጩኸህ ብትናገር فإنه السوء الله يعلم السر وأخفى ሚስጥርን ያውቃል ከዛም በላይ ድብቅ የሆኑ ነገሮችን በሙሉ ልብህ የምታስበው ሳይቀር ያውቃል አላህ ይላል እንግዲህ ይሄ ሱረቱ ጣሃ ቁጥር 5 እስከ 7 ድረስ ታገኙታላችሁ እውነት እላችኋለሁ ተፍሲር ገልጣችሁ ብትመለከቱ ጦበሪን ብትመለከቱት እዚህ ጋር ቁልጭ አርጋ አስቀምጠላችኋል አባሾች ሳይቀሩ ጦበሪ እንደዚህ ብሏል እኮ እንደዚህ ብሏል ይላሉ ሱረቱ በቀራ ላይ ثم استوى الى السماء የሚለውን ይዙና ማለት ነው እዛ ላይ ክርክር አስነስተው ሸኺየው
ረድና ሙጃደላ ያደረጉበትን ርዕስ አንስተው እንደዚህ ብሏል እኮ ይላሉ። አሃ ቆይ እስቲ ደግሞ ዝቅ በሉና ሱረቱ ጧሃ ላይ ወከዛልክ ሱረቱል ሐዲድ ላይ ራሱ ቁርጡቢ የፈሰረውን ተመልከቱት። እንዲሁም ደግሞ ጠበራኒ የፈሰሩትን ተመልከቱት፣ እብኑ ከሲር የፈሰሩትን እስቲ ተመልከቱት ስትላቸው ግን አይሆንም። እሳቸው የሚመርጧትን ርዕስ ይፈልጓትን ርዕስ ብቻ ነው። ያንኛው ثم استوى الى السماء الى በሚል استواء ተዓዲ የሆነበት ነው። ይሄንኛው ደግሞ አላ በሚል ነው። የተለያዩ እኮ ናቸው፣ የተለያዩ ናቸው። ገብቶሃል? ስለዚህ አላህን ካልፈራችሁ እዛው ራሳችሁ ተጨማለቁ፣ ሰውን አታምታቱ ለማለት ነው። ቀጠሉና ሼኽየው ምን አሉ? አሐጠ ቢኩል ሸይእን ዒልማ፣ በሁሉም ነገር ከእውቀት በስተኩል አካቧል አላህ አሉ። ሁሉንም ነገር አካቦታል በምን? በእውቀት። ወቀሀረ ኩለ መኽሉቅን ዒዘተን ወሕክማ፣ አላህ ደግሞ ወቀሀረ አሸንፏል አሉ። ኩለ መኽሉቅን ፍጡሩን ሁሉ ዒዘተን በአሸናፊነትና በሀያልነት ወሕክመን በጥበቡ ሁሉንም ነገር አሸንፏል፣ የበላይ ነው አላህ። ወወሲዐ ኩለ ሸይእን ረሕመተን ወዒልማ፣ ወወሲዐ አላህ ሰፍቷል ኩለ ሸይእን ሁሉንም ነገር ሰፍቷል። ምኑ? ረሕመተን እዝነቱ ሁሉን ነገር የሰፋ ነው። ካፊሩ ለራሱ ከሰለመ አላህ እስልምናውን ይቀበላል። ደግሞም በዛው በኩፍር ላይ ያለ ለራሱ ምግብ ያበላዋል፣ ጤና ይሰጠዋል፣ ልጅ ይሰጠዋል፣ ብር ይሰጠዋል። ከአዛኝነቱ የተነሳ ወዒልመን በእውቀትም እንደዚሁ ሁሉን ነገር የሰፋ ነው አላህ ማለት። አንዲት ነገር ከሱ የምትደበቅ የለችም። ሁሉንም ነገር ያውቃታል። እንኳንስ የሆነችውን አይደለም ገና ወደፊት የምትሆነውን ነገር ያውቃል። የማትሆነውንም ነገር ብትሆን ኑሮ እንዴት እንደምትሆን ያውቃታል። እውቀቱ ሁሉን ነገር ያካበበ ነውና ይላል። ቀጥሎ ምን አሉ? يعلم ያውቃል አላህ ማ በይነ አይዲህም ከፊት ለፊታቸው ያለንና ወማ ኸልፈሁም ከበስተኋላቸው ያለን። እንግዲህ ከፊት ለፊታቸው ካሁን በፊት ያለፈ ለማለትም ይሆናል። ወማ ኸልፈሁም ወደፊት የሚመጣውን ወይም ከፊት ለፊት ካዛ ከፊታችን ከኛ ከዛታችን ከፊት ለፊት ያለን ወማ ኸልፈሁም ከጀርባችንም ያለን። ወከዛሊክ አክስ ማድረግ ይቻላል። ወላ ዩሒጡነ ቢህ እነሱ ግን አያካብቡም በአላህ ዒልመን ከእውቀት በስተኩል በአላህ አያካብቡም። ቢላሂ ዐለይክ አስአሉከ ቢላህ ከዚህ በላይ ምን ይንገርሃለህ? አላህን ሰዎች በእውቀታቸው አያካብቡትም የተነገራቸው ብቻ እንጂ ከዛ ውጭ ፍጹም አያውቁም ስለ አላህ። ካልተገለጸልህ አልተገለጸም እንጂ የምትለው አይ እንዲህማ ተሆነ እንደዛ ነው እንዲህማ አለው እንዲህ የለው እንዲህ ነው አይደለም ልትል አይገባም። የተነገረችህን ብቻ ያስ ፍልስፍና አላህ ላይ ምን ብለናል ባለው የለም። طيب وما خلف ولا يحيطون به علما موصوف الله يتجلص ነው የተመጠነ ነው بما وصف به موصوف يتجلص ነው የተመጠነ ነው بما وصف به نفسه بما وصف به نفسه نفسን በገለጸበት في كتابه العظيم ታላቅ በሆነው ቁርአኑ መጽሐፉ ውስጥ ራሱን በራሱ የገለጸው አላህ አይደለ? እሱ በሙሉ የአላህ መገለጫና በዛ የተገለጸ ነው አላህ። وعلى لسان نبيه الكريم ቸር በሆነው ጌታ ነብይና እንዲሁም ታላቅ በሆነው ነብይ አንደበትም የተገለጸው በሙሉ የአላህ መገለጫ ነው። በዚያ ሁሉ አላህ ይገለጻል። ነቢያችን አለይሂ ሰላቱ ወሰላም ስለ አላህ እንደዚህ ነው ካሉ ያንን አሜን ብለን መቀበል ብቻ ነው። ሷሃቦቹ ሳይጎረብጣቸው ተቀብለውታል አይደለ? አንተም ሳታቅማማ መቀበል ግዴታ አለብህ ማለት ነው። ግን ይሄን ሁሉ ምልህ መቼ እንደው ታውቃለህ? ትክክለኛ ሙስሊም ትክክለኛ ሙእሚን ከሆንክና የሰለፎችን መንገድ መከተል የምትፈልግ ከሆነ እንዲሁም ደግሞ የነዛ 72ቱ መንገድ ጀሃነም የሚገቡትን ፍርቃዎች መንገድ መከተል የማትፈልግ ከሆነ ነው። አለያ
አይ እኔስ ያገሮችን ሰዎች አልተውም እኔስ ነገሌ ያሉትና አለቅም የምትል ከሆንክ ደግሞ ነገ የውመል ቂያማ إن أطعنا سادتنا وكبراءنا فأضلنا السبيل قالوا تهوناتله أني حقنا استلالف يالله مقبل أنتنو لزاري زيها قوم الله والسلام عليكم ورحمة الله وبركاته